ከ75 ዓመታት በፊት እንደ ተቋቋመ የሚነገርለት ብሪቲሽ ካውንስል በእንግሊዝ መንግስት ተቋቁሞ ዕውቀትን የማስተላለፍ እና የማካፈል ስራዎችን በኢትዮጵያ ውስጥ እየሰራ ይገኛል። ቀድሞ ፒያሳ አካባቢ በሚገኘው አርቲስቲክ ህንጻ ላይ ይሰጥ የነበረው አገልግሎት የመጽሐፍት፣ የኢንተርኔት ካፌ አገልግሎትና ትምህርታዊ ፊልሞችን ማዋስ ይገኙበታል። ይህንንም አገልግሎት በዋናነት የሚጠቀሙበት በአዲስ አበባ ውስጥ የሚገኙ የዩኒቨርሲቲ ተማሪዎች ነበሩ። ብሪቲሽ ካውንስል በአሁኑ ጊዜ የቀድሞ ስፍራውን በመልቀቅ ከመገናኛ 4 ኪሎ በሚወስደው መንገድ ላይ በእንግሊዝ ኤምባሲ ግቢ ውስጥ የራሱን ህንጻ ገንብቶ ተዛውሯል። ይህንን ህንጻ በዛሬው ዝግጅታችን የምንጎበኝ ይሆናል። ካውንስል ህንጻ የተሰራው መጀመሪያ አቅዱ ምንድነው? ፒያሳ የነበሩ ጊዜ በነበራቸው አንደኛ የቦታ ጥበት በጣም ነበራቸው፣ ግን ከሁሉም በላይ አዲስ ቦታ ኮንስትራክሽን ለመስራት ያሰቡበት ትልቁ ዋነኛው ምክንያቱ የሴኩሪቲ የጥበቃ ሁኔታው ስላልተመቻቸላቸው ነው። ስለ ህንጻው ካገኘናቸው መረጃዎች እንደተረዳ ነው በአጠቃላይ ህንጻው ከተገነባበት ግብአት ጀምሮ እስከ መጨረሻው ማለትም ፊኒሺንግ ወርክ የምንለው ድረስ ታስቦባቸውና ለሚፈለገው ዓላማ የተቀመጡ ናቸው። መነሻ ሐሳብ የማዳበር ስራ ወይንም ኮንሰፕት ዴቨሎፕመንት የምንለው የዲዛይን የመጀመሪያ ሂደት በመጀመሪያ ህንጻው የተለያዩ የሽብርተኞችን ጥቃት መቋቋም እንዲችል ማድረግ፣ ሌላም ፈርቀዳጅ የሆኑ የዲዛይን እና የቴክኖሎጂ ሐሳቦች በማንጸባረቅ እንዲሁም በብዛት በኤምባሲዎች የምንመለከተውን የመፍራት እና ያለ መደፈር ስሜት በማስወገድ በማንኛውም ተጠቃሚ ቀለል ያለ ስሜት እንዲሰማው ማድረግ ነበር። ህንጻው የሚያርፍበት ቦታ ከአስፋልት መንገዱ በተቻለ መጠን ወደ 30 ሜትር አካባቢ እንዲርቅ ተደርጓል። ይህም ያልተጠበቀ ከውጪ ሊከሰት የሚችል የቦምብ ጥቃትን ለመከላከል የተደረገ ነው። ጀምሬልሃለሁ። ህንጻው ከመንገዱ በጣም የራቀ ወደ 30 ሜትር የራቀው በዚህ ምክንያት ነው። ከዛ ደግሞ ህንጻው ራሱ ከፊት ለፊት ያሉት እንትኖቹ ግድግዳዎቹ በሙሉ በኮንክሪት ጣራው በኮንክሪት ይሄ ራሱ ኢንጂነሩ ስትራክቸራል ኢንጂነራችን በዲቴይልና እነሱ በሰጡት የሴኩሪቲ ሪኳየርመንትስ ነው የተሰራው። ዝም ብሎ ኖርማል ኮንክሪት ወሉም አይደለም፣ የራሳቸው የሆነ ሪኳየርመንት ነበራቸው እና እነዚህን የመሳሰሉት ነገሮች እንግዲህ ከአጥሩ ጀምሮ ማለት ነው። ሌላው ጣራው በተመሳሳይ መንገድ ጥቃትን የመቋቋም ብቃት እንዲኖረውና በድንገት እንኳን ከደጋፊ ምሰሶዎቹ ወይም ኮለም የተወሰኑት ቢወድቁ ለተወሰነ ጊዜያት ሳይወድቅ ሰዎች ላይ ሊያደርስ የሚችለውን አደጋ ለመቀነስ እንደሚቻል አውቀናል። አደጋ ቢከሰት በቀላሉ ሰዎች ለማሳወቅ ወይም ደግሞ ኢንተግሬትድ ሴኩሪቲ ኤንድ አላርም ሲስተም የተባለ የአደጋ ጊዜ ጥሪ አገልግሎት ላይ ውሏል። በተጨማሪም ዊንድ ካቸርስ የተባሉ ግብአቶች የተፈጥሮ የንፋስ አቅጣጫን በመጠቀም ክፍሎችን ሙሉ ለሙሉ ንጹህ አየር ካለ ሰው ሰራሽ የንፋስ መስጫ መሳሪያዎች ማዳረስ ተችሏል። ይህ ተፈጥሮን የመጠቀምና የኤሌክትሪክ ፍጆታን መቀነስ ተግባር በፀሐይ ብርሃን ላይም ተሰርቶበታል። ይህ ታዲያ ሰንላይት ቲዩብ ወይም ሰንፓይፕ በሚባሉ ውስጣቸው አንጸባራቂ መልክ የያዙ ቱቦ መሳይ መሳሪያዎች የፀሐይን ብርሃን በመቀበል ለክፍሉ በቂ በሆነ ሁኔታ የማከፋፈል ስራን የመስራት ሂደት ነው። ይህ የተፈጥሮ መብራትና የአየር አጠቃቀም ለደህንነት ተብሎ መስኮት ለሌላቸው ክፍሎች ካለምንም ችግር የብርሃንና የንጹህ አየር አቅርቦት ተሟልቶላቸው ይገኛል። ግሪን ሊያስብለው የሚችለው ይሄን ቢልዲንግ ምንድነው? የተለያዩ መስፈርቶች አሉት። ለምሳሌ አንደኛው ህንጻውን እንዴት አድርገን ቬንቲሌት እናርግ ነው ማለት አየር እንዴት እንስጠው ነው። ዩዥሊ ያው ምን ተጠቀመው ውስጡ ኦፕን ፕላን ነው። አይተው እንደሆነ በተለይ በፊት ለፊት በኩል እንደ ላይብራሪ ነው፣ እንደ ኮምፒውተር ሰንተር ነው። ብዙ ሰዎች ብዙ ተማሪዎች ይመጣሉ፣ ኮንፈረንሶች አሉ እና እነዚህ ነገሮች ብዙ የሰው መግባትና መውጣት ስላለ ይሄንን እንዴት ቬንቲሌት እናርገውና ዊንድ ካቸር የሚባለው ጣራው ላይ ታችሁት እንደሆነ እሱ ማለት አርቲፊሻል ቬንቲሌሽን ሳይሆን ናቹራሊ ቀዝቃዛ አየርን ወደ ክፍሉ ይገባል። እንደገና ደግሞ በዛው መልኩ ሙቅ አየር ይወጣል ማለት ነው። ስለዚህ ይሄ ኤነርጂ ኤፊሺየንት ነው ማለት ነው። ከዛ ደግሞ እንደገና ሳን ፓይፕስ የሚባለው አለ። ሳን ፓይፕስ ማለት እንግዲህ የፀሐይን ብርሃን ሪፍራክት አድርጎ ብዙ መስኮት የለውም እንዳያችሁት በመስራቅና በመራብ በኩል ብቻ ነው ያለው መስኮት። ስለዚህ ያንን
ጨለማ ቦታ እንዴት አድርገን ላይት እንስጠው ሁሌም በፍሎረሰንት መብራት መስራት ትችላለ ግን ይሄ የግሪን ቢልዲንግ አይዲያ አይደለም ስለዚህ እነዚህ ሳም ፓይፖች ደግሞ ናቹራል ላይትን ማለት ፀሐይ ብርሃንን ሪፍራክት አድርገው በጣም በአማረ ሁኔታ ያስገባሉ ወደ ህንጻው ማለት ነው ስለዚህ ይሄ ደግሞ እንደገና የኤሌክትሪክ ፍጆታን ይቀንሳል ማለት ነው በ2009 ኤፕሪል ላይ የመጣ ነው ፒያሳ ነበርን ከዚህ በፊት የነበረው ቢሮአችን ፒያሳ ላይ ነበር አሁን ኤፕሪል 2009 እዚህ ሙቭ አድርገናል እንግዲህ ቢሮ በጣም የሚያምርና በውስጡም ደግሞ ከውበት በተጨማሪ የአየር ንብረትን ማዕከላዊ ባደረገው ሁኔታ የተገጠሙለት የተለያዩ አሰራሮች አሉ ለምሳሌ ቢሮ ውስጥ የተገጠሙ በፀሐይ ብርሃን የሚሰሩ መሳሪያዎች አሉ እነዚህ ሶላር ሰን ፓይፕስ የምንላቸው ናቸው ሰን ፓይፕስ ምንድነው አብዛኛውን ጊዜ እንደዚህ ፀሐያማ በሆነ ቀን ቢሮ ውስጥ ኤሌክትሪክ ላይት ወይም ላይት አንጠቀም ላይቲንግ ሲስተም አንጠቀምም እነዚህ በፀሐይ ብርሃን የሚሰሩ ላይቶች ማለት ነው በቂ የሆነ ብርሃን ለቢሮ ይሰጣሉ ስለዚህ ይሄን በማድረጋችን አንድ የኤሌክትሪክ ቢላችን መቀነስ እንችላለን ኮስት ሴቪንግ ነው ሁለተኛ የኤሌክትሪሲቲ ሪሶርስንም ሴቭ እናደርጋለን እኛ ሴቭ ያደረግነው ሌላ ቦታ ሌሎች ድርጅቶች ወይም ደግሞ ግለሰብም ሊሆን ይችላል ያን እንዲጠቀሙበት እድል እንሰጣለን ማለት ነው በተጨማሪ እንደዚህ ከኤሌክትሪሲቲው ከላይቲንጉ በተጨማሪ አዌርነስ ክሪኤሽን ፕሮግራሞች አሉ ቢሮ ውስጥ ምንሰራቸው ለምሳሌ ኮምፒውተሮች የተለያዩ ቢሮ ውስጥ ያሉ መብራቶች በማንፈልግባቸው ጊዜ ሁሌ መጥፋት አለባቸው ካልሆነ ኢነርጂ እየተጠቀሙ ነው ኤሌክትሪክ እየተጠቀሙ ነው ይሄ ማለት በተዘዋዋሪ የኤሌክትሪሲቲ ማለት ነው አላስፈላጊ ሆነ ሪሶርስን ዌስት ያደረግን ነው ማለት ነው ስለዚህ ሰዎችን ሞኒተሮቻቸውን ኮምፒውተሮቻቸውን እንዲያጠፉ ሁሉ ጊዜ ሪማይንደር እንልካለን መብራቶች በማያስፈልጉበት ጊዜ እንዳይበሩ እንዲጠፉ አዌርነስ ክሪኤሽን እናደርጋለን እነዚህ የመሰሰሉትን ስራዎች በመስራታችን ቀደም እንዳልኩት ኮስት መቀነስ ችለናል 2009 እዚህ ቢሮ ስንገባ በፊት ከነበረ ከ2008 20% ማለት ነው መቀነስ ችለናል ከኤሌክትሪክ ቢል ከምንከፍለው ማለት ነው ይሄ ትልቅ ነገር ነው ኮስት መቀነሱ 20% ኮስት መቀነሳችን ብቻ ሳይሆን እኛ ደግሞ ሴቭ ያደረግነውን ሪሶርስ ሌላ ቦታ ሌሎች የሚፈልጉበት ቦታ እንዲጠቀሙበት እድል ሰጥተናል ማለት ብሪቲሽ ካውንስል ህንጻ በውስጡ ከመግቢያ በር ቁጥጥር ወይም ሴኩሪቲ ፖስት ጀምሮ የተለያዩ አገልግሎት የሚሰጡ ክፍሎች አሉት ለምሳሌ የእንግዳ መቀበያና መረጃ መስጫ ቦታ የስብሰባ አዳራሽ የቢሮ ክፍሎች የምግብ ማዘጋጃና ማቅረቢያ ቦታ ሰገነትና የምርምር ክፍሎች አብዛኞቹ ናቸው ግቢው ከሚገኝበት 650 ካሬ ሜትር ቦታ ውስጥ ህንጻው ወደ 82 ካሬ ሜትር ያክሉን የያዘ ሲሆን የቀረው ክፍት ቦታ በአረንጓዴ ቦታዎችና ዛፎች የተሸፈነ ነው ህንጻው ሲሰራ ከታሰበባቸውና ለመፍታት ከተሞከሩት ችግሮች መካከል ለአካል ጉዳተኞች የተሰጠው ትኩረት የሚበረታታ ነው የመግቢያ በሮች የመጸዳጃ ቦታዎች የመኪና ማቆሚያ ስፍራ የመሳሰሉትን ለአካል ጉዳተኞች አመቺ ተደርገው ተሰርተዋል ይሄ አሁን ያለንበት የአካል ጉዳተኞችም ሆኑ ሌሎች የመስሪያ ቤቱ አባላት እንግዶች በሚገቡበት ጊዜ በመኪና በሚገቡበት በር ነው ያለነው እና አካል ጉዳተኞች ሲመጡ በዊንቸርም ይሁን በመኪና ሲመጡ በዊንቸርም ሲመጡ በተለያየ በዚህ በኩል በተዘጋጀው በኩል ሲመጡ እንዳዳልጣቸው ይሄ ወለሉ ራሱ ወለሉ ጀምራ ከዛ ከበሩ ጀምሮ ወለሉ ራፍ ተደርጎ የተሰራው ወይንም ደግሞ ሸካራ ተደርጎ የተሰራው እንዳዳልጥ እንዳንሸራተት ነው ይሄ ዲዛይኑ ራሱ ታጀምሮ ከዛ እዚህ ጋር የምታየው ይሄ የአካል ጉዳተኞች የሚጠቀሙባቸውን ምሽከረከር ነገር የሚያስቀምጡበት ወይም ፓርክ የሚያደርጉበት ነው መኪናም ይሁን ዊንቸርም ይሁን እና እዚህ ላይ ምን ጊዜ ሌላ ቦታ ቢጠፋ እንኳን ከግቢው ውጪ ፓርክ ይደረጋል እንጂ አካል ጉዳተኛ ያልሆነ ሰው እዚህ ላይ ፓርክ አያደርግም ይከፍት ነው የሚሆነው ሁሉ ጊዜ ለአካል ጉዳተኛ
እና የብሪቲሽ ካውንስል ትልቁ አቀራረብ በምንሰራው ስራ ሁሉ ኢኳል ኦፖርቹኒቲ ኤንድ ዳይቨርሲቲ የሚሉት ነገር አለ እና እኩል እድል ወይም እኩል ተጠቃሚነትና ብዝሃነት ያንን ሁሉ ጊዜ በእያንዳንዱ ላይ ስለምናስገባ እዚህ ቦታ ላይም በተለያየ አካል ጉዳት ላይ ያለ ሰው ወይም ዲሴብልድ የሆነ ሰው መጠቀም እንዲችል ተሽከርካሪ ይዞ ቢመጣ ከዛ ውጪ አቁሞ ሊመጣ ስለማይችል እዚህ ቦታ ላይ እንደ ፓርክ እንዲያደርግ የተዘጋጅቶ ሁሉ ጊዜ በማናቸው መጣ አልመጣም ተብሎ አይደለም ሁሉ ጊዜ ክፍት ሆኖ ይጠብቃል። አሁንም እንደምታዩ እዚህ ውስጥ ሌሎቹ ጋር መኪና ሞልቷል፣ ግን ይሄኛው ተቀምጧል። እንደዚሁ ወይ በመኪና ቢመጡ ወይንም ደግሞ በዊንቸርም በሌሎችም በጋዎች ቢመጡ እና በዚህ በኩል የሚታየው ደግሞ ከዚህ ከመድረሱም በኋላ ወደዚህ መውጫ በዛኛው በኩል ደረጃ አለ። በደረጃው መውረድ የሚችሉ ወይም መግባት የሚችሉ በእጅ መደገፊያ ሃንድሬል እዛ ጋር ተሰርቷል፣ ደግፈው ሊገቡ ይችላሉ። ግን ያንን የማይችሉ አካል ጉዳተኞች በዚህ በኩል ይመጡና በዚህ ምን ከነ ዊንቸሩም እስከ በር ድረስ እንዲሄዱ ይሄ ለዛ ተደርጎ የተሰራ ነው። ይሄ የምታየው እንደ ስላብ የሚታየው ለዛ ተደርጎ የተሰራ ነው።